እያንዳንዱ ኢትዮጵያ $575 የውጭ ዕዳ አለበት ተባለ። ስሙኝማ አንዳንድ ቀን ይውላችሁ የጉር ቀን አይመሽም የሚባለው እውነት ነው። ደግሞ በጣም ቅጭቃዣን ቅጭቅጭ የሚያደርገኝ መንፈስ አለ። የተሰበረ ይሁን አሜን በሉ አሜን። እኔ ዛሬ ዜናውን ሰምቼ ለፋዘር ደወልኩለት። ከዛን ደውዬ አባይ እንደዚህ አይነት ብር አለብኝ ምናምን ነገር ስለው የምን ብር አለኝ። ይሄን ያህል ብር ምን ስታረጊ ቁማር ጀመርሽ እንዴ ምናምን ነገር። ያው ታውቃላችሁ እኛ ሀብታሞች ሰፈር ቁማር ምናምን ነገር ስንጫወት ባሎቻችንን አሲዘን ልጆቻችንን ምናምን ነገር ቤት ምናምን ነው እናሲዘውና ከዛን ፋዘር እንዴ ምን ሆነሽ ነው እንዴት አደርጋለች ሲለኝ አረ ፋዘር እኔ ቁማር ተጫውቼ አይደለም ምናምን ነገር ተበልቼ ነው አልኩት። ከዛን የምን ሳትጫውች እንዴት ትበያለሽ አለኝ። አይ ብቻ አይደለሁኝም ስለው ከዛን አንተም የማይም ልጆቹም ሁሉም አለባቸው አልኩት። ከዛ በኋላ ጭራሽ አለ እኛንም አትይዘሽ ተበላሽ ሲለኝ አይ እኔ እንኳን አይደለም የሆነን ብዬ ታውኩት። እሱን ብቻ ታውኩት። ከዛን ሂደቱን ነው የምነግራችሁ ሂደቱን። ከዛ ፋዘር ምን አለ እና ታዲያ ምንድነው አንቺ ካልተጫወትሽ ማን የበላን ሲለን የበላ በልቶናል ግን አልኩት። አሁን ይሄንን ዕዳ እንዴት ነው የምንከፍለው ስለው ምንድነው ነገሩ ሲለኝ አይ የሀገር ጉዳይ ነው አልኩት። አለኝ ምን ነው ስለው እንከፍላለን አለኝ። ከየት አንጥተን ነው የምንከፍለው ስለው ከዛን የሀብታም ነገር ታውቃላችሁ የእያንዳንዳችሁን ልጆቹን ማለት ነው ሁለት ኩላሊታችሁን ቢሆን ሸጠን እንከፍላለን አስፈላጊ ከሆነ ልባችሁም ይጨመራል አለ። አያገር ፍቅር እውነት ፋዘር ልቤን ይነካው። ያው ልቤ ሀይ ስለሆነ ችግር የለውም።